ቻናሌ ተዘጋብኝ ተጠንቀቁ ይህንን ስህተት እንዳትሰሩት እኔ እንደሰራሁት እናንተ እንዳትሰሩት። 3 2 1 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንደምቆያችሁ እንደምንሰንብታችኋል? እኔ ያለውኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተከስቻለሁ። እንግዲህ ዛሬ ደግሞ በጣም አሳዛኝ በሆነ ነገር የተከሰትኩት። እውነት ለመናገር ቪዲዮ መስራት ፈልጌ አይደለም፣ ግን ለምን እናንተ ሳትጠቀሙበትን በሚለው ነው ማለት ነው። እኔ ወላሂ ቻናሌ የተከፈተ 2020 ነው። 5 አመት ለፍቼበታለሁ። 5 አመት እንግዲህ 6ኛ አመት ያው ለፍቼበታለሁ። እንደዛም ሆኖ ሞኔታይዜሽን ሆኖ ከዛም ደግሞ ተነሳብኝ። ከዛ እንደዚህ ሪስ ኮንተንት ተባልኩኝ። ለ3 አመት ነው ለ4 አመት እንደዚህ ሆኖ ነው የቆየው። በአንድ ቪዲዮ ምክንያት ነው እሱም እንደዛ የተባልኩት። ያን ቪዲዮ ደለትኩት ባለማወቅ ብቻ። በቃ ቻናሌ ወላሂ ብዙ አደረኩት፣ ግን እኔ እሰራበታለሁ ወደ ኋላ ሳልል ማለት ነው። ላኪን ምንም ሊንቀሳቀስልኝ አልቻለም። ከአንድ ቪው ከሁለት ቪው ከዛ አልወጣም ማለት ነው። እና ለምን ዛሬ ለእናንተ ይህንን ለምን አላሳውቃችሁም በሚለው ነው። ኢንሻላ እኔ ዛሬ ቻናል ቢዘጋም ኢንሻላ በሌላ ደግሞ እንደውም በተሻለ ነገር እመጣለሁ። ላኪን ለእናንተ መማሪያ እንዲሆን ነው ማለት ነው። የኔ ስህተት ይህን ቻናሌ ብዙ ለፍቼበታለሁ። ብዙ ሰዎች ብለውኛል ሪስ ኮንተንት ከተባለ በጣም ስለቆየ ይህን ቻናል ተይውና አዲስ ቻናል አሳድጊ ሀሊማ ብለው በጣም በተደጋጋሚ መክረውኛል። እኔ ግን ይህን ቻናል ላይ በጣም ነበር መወደው። ይሄ 4ኛ ቻናሌ ነው ሲዘጋብኝ ማለት ነው። እና በጣም ነው መወደው። የመጀመሪያ 2ኛ ለፋውበት 3ኛ ይሄ 4ኛ ነው። ይሄ እንደውም በጣም ቆይቶ እንዴት እንደሆነ ባላቅም ዛሬ በአንድ ስህተት በትንሽዬ በሰከንድ ስህተት ነው ወላሂ የተበላሁት ማለት ነው። ማቀው ነገር የለም። እና ሪስ ኮንተንት ከተባለ ኦልሬዲ 3 አመት አልፎታል። እንደዚህም ሆኖ ግን ዘንድሮ ለቆልኝ ነበረ ባለፈው። እንዲሁም የሰው ቪዲዮንም ለቀኩኝ ባለማወቅ። ሾርት ነው። እኔ ደግሞ ኤዲት አላደርግም። የሆነ ነገር ትምህርት ነክ ነገር ከሆነ የራሴን አልጨምርበትም። አምጥቼ ድርግ ነው ማደርገው ማለት ነው። በዛ ምክንያት መልሶ ሪስ ኮንተንት ከተተኝ ማለት ነው። እና አሁን ቻናል አያንቀሳቅስም። ከአንድ ቪው ከሁለት ቪው በላይ እንትን አይለኝም። እና አሁን ግን ጭራሽኑ ባን አደረገኝ ማለት ነው። ከዩቲዩቡ አባረረኝ። አካውንቴ ታገደ። እና ምንድነው ካላችሁ እሱን ደግሞ የሆነው ዛሬ ላይ ከቲክቶክ ላይቭ ስትሪም ገብቼ ሰዓት 0 ነው። ምክንያቱም ከዚህ በፊት ሞኔታይዜሽን ሆኜ ሰዓት ሞልቼ ሞኔታይዜሽን ሆኜ ከዛ እንደገና ሞኔ ተነሳብኝ። እንደገና ደግሞ ሰዓቱ እንዳለ 0 ሆነ። አሁንም እንደገና ሰራው። በቃ በየአመት እኔ ለፋለሁኝ፣ እሱም ያድግ ነገር የለም። ልክ አመት ሲመጣ ደግሞ ሰዓቱ ይነሳል ማለት ነው። እንደዚህ ሆኖ አሁንም 0 ነበረ ሰዓቱ 100 ምናምን ላይ ነበረ። ያንን ስለሆነው ደግሞ አዲስ ዩቲዩብ አዲስ ያወጣው ህግ አለ። ለ5 ወር ከምናምን ይቀረዋል። ያንን ህግ እስኪ ከመምጣት በፊት ለምን እስቲ ያለንቀሳቀስበትን ብዬ ላይቭ ስትሪም ገብቼ ነበረ። እና እኔ አይደለሁም ደግሞ ዩቲዩብ ከቲክቶክ ጋር ነበረ ያያዝኩት ማለት ነው። ላኪን ከቲክቶክ ጋር ያይዤው እኔ ስራ እየሰራሁ እያለ ቆመ። መጣሁኝ፣ ያስተካከልኩት። ከዛ በኋላ ስራዬን እየሰራሁ ነው። ሀገር ሰላም ብዬ በሰከንድ ውስጥ ቻናሌ የዩቲዩብ ህግ ጥሰሻል ብሎ ቪዲዮውንም አጠፋው። እኔም ከዩቲዩብን ማገደው ማለት ነው። ይህ ለምንድን ነው ካላችሁኝ ላይቭ ስትሪም ከፍቼ ስራዬን እየሰራሁ ነበረ። ስልኩ ክፍል ነበረ ማለት ነው። ከዛ ሁሱ ነበረ ሁሱ አይቼው እሱ እንትን ማለት ያው እሱ አለ ብዬ ሁሱ ገብቷል በሚለው ያላየሁትም ዝም ብዬ እሱን ስላየው ብቻ ከፋኩና ትቼ ሄድኩኝ። በሰዓቱ ህፃን ነበረ የሚያወራው፣ ትንሽዬ ህፃን ነበረ የሚያወራው። ያን ህፃን የሚያወራው ትንሽ እዛ ሀገራቸው ላይ ባለው ችግር አማካኝነት ወላጆቹ ያጠዋል። እነዛ ነገር ችግር ነበረ እያወራ የነበረውና ያንን በተመለከተ እንግዲህ ቻናልሽ
ለህፃናቶች አይሆንም ብሎ በአንድ ወላሂ እኔ እንጃ 2 ደቂቃ ቆይቷል ብላችሁ ነው? አልቆየም። እንዴት እሱ ቁጭ ብሎ የሚያዳምጠኝ ነው የመሰለኝ። እና ባንዴ ነው እና ህፃኑ እያወራ ሁሱ እንደውም ጥያቄ እየጠየቀው ነበረ። እሱን ሲመልስ እኔም ወደ ስራ የገባሁኝ እስከ እዛው ስልኬ ደግሞ አንዱ ስልክ ይዤ ስለነበረ በሰከንድ ውስጥ ቻናልን ያጣሁት ማለት ነው። በምን ምክንያት? በህፃኑ ምክንያት ማለት ነው። ወላጆቹን ያጣበት ምክንያት ሲገልጽ የገለጸበት ምክንያት ያው የዩቲዩብ ህግ ማይፈቅደው ነበረና እንደዛ አድርጎ አባረረኝ። እና ይሄንን ስህተት እንዳትሰሩት እንዳትደግሙት ከዚህ በኋላ እኔ ኢንሻአላ እሰራለሁ። ይሄ ቻናል በጣም ብዙ ደክሜበታለሁ፣ ወላሂ በጣም ብዙ ደክሜበታለሁ ማለት ነው። እየጎሮ ሲበላሽ ሳስተካክል ምን ስል ግን አሁን ምንድነው አሁን ግን የተሻለ ቻናል ሀሊማ ሚዲያ እንግዲህ ከዛ የበለጠ የተሻለ ቻናል እሰራለሁ ኢንሻአላ። እሱን ተስፋ አልቆርጥም። አሁን ዩቲዩብ ቢዘጋብኝም ጊዜ ይዝጋብኝ፣ ግን ተስፋ አልቆርጥም። ኢንሻአላ ሰራለሁ። እውቀቱን ይዤዋለሁ። በጣም ብዙ ነገሮችን አሁን አውቄያለሁ። ስህተቴን አውቄያለሁ። ስህተቴ ምን ላይ እንደሆነ ስህተቴ 2 ነገር ዛሬ ያላሰብኩ ስህተት ነው አለ በሚያውቀው። ግን አሁን ከዚህ በፊት ግን የምሰራው ስህተት የሰው ቪዲዮ ከቲክቶክ ከኢንስታግራም ከፌስቡክ በቃ ደስ ያለኝ ቁም ነገር አለው ብዬ የምለውን ነገር አምጥቼ ምንም ነገር ሳልቀላቅል የራሴ ድምፅ ሳልጨምር ምን ሳልል ዝም ብዬ አምጥቼ ቻናሌ ላይ እጭነዋለሁ። ያ ነገር በጣም ዋጋ አስከፍሎኛል ማለት ነው። ያ ነገር በጣም ብዙ ዋጋ አስከፍሎኛል። ብዙ ዩቲዩበሮችም ይናገራሉ፣ በጣም እየተናገሩ ነው። ግን ያው አላደላ አንዳንዴ ቻናሉ ዝም ብሎ ከመቀመጥ በሚለው መዳም ቤት አይመችም፣ ነገራቶች የማይመቻቸው አለን እኮ ማለት ሰዓት ምናምን ሳይሆን ብቻ በቃ አይመቻችም። የሆነ ብዙ ችግሮች አሉ። እነዛ ነገሮች ስላሉ በቃ ቻናሉ ኢንሻአላ የሆነ ቀን ይሰራበታል ተብሎ ነው የሚታሰበው። እና ከሆነ ከቲክቶክን ከምንም ደስ ያለኝን ነገር አምጥቼ እየጫንኩኝ ሾርት ቪዲዮ ነው አምጥቼ እየጫንኩኝ ይኸው ዋጋዬን ያገኘው ማለት ነው። ሪስኩን ትቱ እንኳን ስንት አመታት ሳይነስ ምንም ሳያደርገኝ ቆይቶ ግን ዛሬ በሰከንድ ውስጥ ወላሂ እኔ እንጃ 1-2 ደቂቃ ቆይቷል መች ነው ወላሂ አላህ ነው የሚያውቀው። እንደዛ አልቆይም፣ ወዲያውኑ ባን ያደረገኝና እናንተ ይህንን ነገር እንዳትደግሙት። በቃ ቻናላችሁ በተቻላችሁ አቅም በቃ ራሳችሁ ብቻ ስሩ። አሁን ከዚህ በኋላ እኔ አይለምደኝም የሰው ቪዲዮ የፈለገ ነገር ራሱ ቢሆን በቃ የሰው ቪዲዮ አምጥቼም አልጭንም። ዩቲዩብ ህግም የሚጥስ ነገር እኔ ምንም ነገር አላደርግም። ኢንሻአላ በጣም እጠነቀቃለሁ ማለት ነው። አሁን ምንድነው እኔ አስተማረኝ በቃ 4ኛ ዙር ነው ይሄ። ግን ቻናሌ በጣም ያሳዝነኝ ወላሂ። ብቻ ዱአ አድርጉልኝ እንዳይዘጋ። ለምን እኔ በጣም ብዙ ደክሜያለሁ። በጣም ነው የምወደው። ደግሞ ይሄ ቻናል በጣም ነው የሚያሳዝነኝ። አይገርምም? አካውንት ነው ግን እንዴት ወደዋለሁ ያለሽ ልትሉ ትችላላችሁ። እኔ እንጃ ለምን እንደሆነ አላውቅም። በጣም ነው የሚያሳዝነኝ እና በጣም ነው የምወደውና ቻናሌ እንዲመለስልኝ ዱአ አድርጉልኝ ፕሊስ። እና ደግሞ ይህንን ስህተት እንዳትደግሙት። የሰው ቪዲዮ አትጫኑ። የራሳችሁ ነገር ሞኔታይዜሽን ከሆነ በኋላ ችግር የለውም ብዬ አስባለሁ። ችግር ያለው አይመስለኝም። ግን ችግር አይመስለኝም ሳይሆን ከዚህ በፊት እኔ ሞኔታይዜሽን ከሆንኩ በኋላ ነው የሰው ቪዲዮ እንደውም የማስተር አብነት የሆነ የእርዳታ ቪዲዮ ነበረ የ2 ደቂቃ ቪዲዮ። እሱን አምጥቼ ባንዴ ቫይራል ወጥቶ ባንዴ ሞኔታይዜሽን አነሳ። ስንት ሺህ ሰብስክራይብ አነሳ፣ ቪው አነሳ፣ ሰዓት አነሳ፣ 0 አስቀረኝ ማለት ነው። ያኔ ነው እንደውም 3 አመት 4 አመት ነው ላይ እንደውም እንደዚህ ሪስክ እንትን ከተባለ ያው ለጥፌዋለሁ ስክሪን ላይ ከተባልኩኝ እንደዛ ቆይቷል። ግን ዘንድሮ ለቀቀልኝ መልሶ ደግሞ ያው በራሴ ስህተት እንደዛ አበላኝ፣ አሬን አበላኝ። ምንድነው አንቺ እንዳትልኝ፣ እውነት በጣም ነው ያሳዝነኝ። ወላሂ በጣም ነው ያሳዝነኝ። እና ቻናሌ በጣም ወዶ ቻናል ነውና ፕሊስ እንዴት አድርጌ ነው መመለስ የምችለው? እስኪ የምታውቁ ካላችሁም ደግሞ ይህንንም ግን ለ72 ሰዓት ቀጥሮኛል። እኔ ይግባኝ ጠይቄ ያለሁኝ ምክንያቱም የማይሆን ነገር እኔ እንትን ብዬ አላቅምና ማለት እንደዚህ ህጻናት ምናምን ህግን ጥሼ አላቅም። የሰው ቪዲዮ ላምጣ ምናምን ያው ገንዘብ ማይሰራ ቪዲዮ ልለጥፍ እንጂ የሰው እንደዚህ አይነት ህግ የሚጥስ ነገር ሰርቼ አላቅም።
ለመጀመሪያ ጊዜ ነው ዛሬም ባላወቅኩትና ባላሰብኩት ነገር ውስጥ ነው ገደል የከተቱኝ ማለት ነው። እና እናንተም ይሄን ስህተት እንዳትሰሩት እንዳትደግሙት እና ተጠንቀቁ። ተጠንቀቁና ደግሞ ዱአ አድርጉልኝ ማለት ነው። ቪዲዮን ኢንሻአላህ ከዚህ በኋላ እንደውም በዩቲዩብ ነክ በሆነ ነገር ነው የሚያስተምር ኢንሻአላህ የሚያስተምር ነገር ይዤ እመጣለሁኝ። ሁሉም ነገር አይቻለሁ ሞክሬዋለሁ፣ ግን ያው አለ አይደለ እንደውም ብዙ እኔ እውቀቱ ያለኝ ስልክ ጉርጎራ ላይ ነው። ስለዚህ ኢንሻአላህ በዩቲዩብ አከፋፈት እንዴት አድርገን ነው ቻናላችን የምናሳድገው ኢንሻአላህ ካየሁትም ከተማርኩትም ኢንሻአላህ አብረን እናድጋለን ብዬ ተስፋ አደርጋለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ ማለት በቃ አሁን በአዲስ ቻናል ኢንሻአላህ በአዲስ ቻናል ነው የምመጣው። ግን እናንተ በጣም ተጠንቀቁ እሺ። ሀባይ ማለት ቪዲዮ ስክሪን ላይቭ ሲገቡ ባይሆን ራሳቸው አጠገብ ሁኑ። እንደገና ደግሞ ማይሆን ነገር የማይሆን ነገር ቶሎ ዝግት ታደርጋለች። አሁን እኔ ባቀው ቶሎ ስራ ላይ ባልሆን ከፍቼ ባልሄድ ኖሮ ይህንን ነገር ባቅ እኔ ቶሎ አሳልፈዋለሁ ማለት ነው። ምንም ነገር ልጁ የራሱ ያው ልጁ ነገር ቢያሳዝንም ግን ያው የዩቲዩብ ህግ ደግሞ ስለማይፈቅድ እኔ ቶሎ አሳልፈው ነበረ። ግን አጠገቡ ስለሌለሁኝ ምንም ማድረግ አልቻልኩም። ያው ለዚህ አደጋ ያደረገኝ ማለት ነው። ቻናሌ ለመዘጊያ ምክንያት ሆነኝ ማለት ነው። እና ዛሬ ቢዘጋም ኢንሻአላህ ነገ በሌላ በአዲስ መንፈስ በአዲስ ነገር ኢንሻአላህ እመጣለሁ። እንደዚህም ደክሜ ሳይሆን ኢንሻአላህ አላህ ደግሞ በአጭር መንገድ ቻናሌንም ከፍ እንደሚያደርግልኝ ተስፋ አደርጋለሁ። ዛሬ ቢዘጋም ነገ ይከፈታል፣ ችግር የለውም። ግን ያው ያሳዝናቸዋል። የሆነ ነገር የለፋችሁበት ነገር ስታጡ በጣም ነው የሚያሳዝነው ለጊዜው። ግን ኢንሻአላህ በአዲስ ነገር ደግሞ በአዲስ መንፈስ ኢንሻአላህ እመለሳለሁ። እንዲሁም ለቤቴ እናንተ አዲስ የሆናችሁ ሰብስክራይብ አድርጉልኝ፣ ዱአ አድርጉልኝ። ማለት በቃ ቻናሌ እንዲመለስልኝ በጣም ወደው ነው። ሞኔታይዜሽን ባለውን ሂሳብ ብር ባይቆጥርልኝም እንኳን በጣም ወደው ቻናሌ ነው ማለት ነውና ቤተሰብ ሆኑ እሺ። ዱአም አድርጉልኝ። ቤተሰብ ሆኑ ያልኩኝ ያቀለጥኳችሁና ዱአ አድርጉልኝ እንዲመለስልኝ ቻናሌ። በአዲስ ቪዲዮ መጣለሁኝ ኢንሻአላህ በእዝንላህ። ይሄን ነገር እንዳትደግሙት ፕሊስ እንዳትደግሙት። ተጠንቀቁ፣ እናንተም ተጠንቀቁ። የምትጠነቀቁት ከምንድን ነው? ቻናላችሁ የህፃናትና የአዋቂ በሚለው 18 አመት በላይና በታች በሚለው ይህን ነገር ማስተካከላችሁን አትርሱ። ከዛ ደግሞ እንደዛ ከሆነ ህጻናቶችን እናንተ ጋር ማቅረብ እንደሌለባችሁ ነው እንግዲህ እያሳየን ያለው ዩቲዩብ። እንደዚህ ነው ማለት በቃ የአዋቂ ከሆነ የአዋቂ ነው፣ ከ18 አመት በታች ከሆነ ያው ማንኛውም ህጻናቶች፣ ከዛ ግን በላይ ከሆነ አዋቂ ነው። እንደዛ ነው ነገርየው። እንግዲህ ምን አውቃለሁኝ እና እኔም ባላወቅኩት ነገር ዛሬ ገደል ሸኝቶብኛል ቻናሌ። እንዲሁም እናንተ እና የእናንተ ደግሞ እንዳይደግም ተጠንቀቁ እላችኋለሁ። እኔ አነጋገር አልችልም፣ አማርኛ ኮልታፋ ነው፣ ቃላቶች ትንሽ ስህተት አለው። እንግዲህ እናንተ ራሳችሁ እያረማችሁ አስተካክሉ ትላችኋለሁ። እሺ እያረማችሁ ታስተካክሉ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ሀሳብ አስተያየታችሁን በኮመንት በዱአችሁ አስቡኝ ውዶችዬ። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንመለስ አላህ ሀገራችንን ሰላም ያድርግልን፣ መላው ዓለም ሰላም ያድርግልን። ከክፉ ነገር አላህ ይጠብቃችሁ፣ ይጠብቀን። ከሰው ቤት፣ ከሰው ጓዳ፣ ከሰው ፊት፣ ከስደት አውጥቶ አላህ የራሳችንን ሰፊ የሆነውን ርዝቅ እንዲወፍቀን። ሁላችንም ዱአ እናድርግ፣ በዱአ እንበርታ እላችኋለሁ። ሀባይቢ መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።